ሆኑ ጤና እንዴት ነው? አንተ ላከው ደብዳቤ በቀደም ደርሶ ለእናቴ 2-3 ጊዜ አነበብኩላት። አብሮ የመጣውንም ፎቶውን አየንና አለቀስን። ጸጉሩ ገባ አለ። ጉንጭን ጢም ወረራ። ለመሆኑ ክረምቱ አሁን አለፈ ወይ? አንተና የአንተ መኪና ነጭ ጭቃ ውስጥ ቆማችሁ የተነሳችሁትን ላንጌሳ ፎቶ ባሳየው ነጭ ጭቃ አይደለም በረዶ ነው አለኝ። እሱ አሜሪካ ሄዶ ስለመጣ ስለዚህ ነገር ያውቃል። ማንበብ መጻፍ አይችልም እንጂ እኔ ነጭ ጭቃ ልጄን ዋጣ ብዬ ሳወራ በረዶ ተከምሮ እንደ ጭቃ ይሆናል ብሎ አንጌሳ ሲነግረኝ ገረመኝ። ልጄ ዋቆ እውነት አሜሪካም ኢራብ ገባ እንዴ? ኢዛም እንደ ቦረና ከብት በረሃብ በድርቅ ያልቃል እንዴ? እስኪ ልጄ እውነቱን ጻፍ። እኛም እናውቃለን። ህዝብ ተራብን አለቅን ብሎ ሲጮህ መለስ ዜናዊ ራብ እዚህ ብቻ አይደለም አሜሪካ፣ ቻይና፣ ሞስኮ ሁሉ እህል የለም ተርቧል ብሎ በሬዲዮ ይነግረናል። ልጄ ኢዛም ኢራብ ከገባ እዚህ ናና አብረን እንለቅ። በራብ ከመሞት በጦርነት መሞት ይሻላል። ሰውየው የሚለው እውነት ከሆነ አሁን ኢትዮጵያ እንደ ድሮ እንዳይመስል ልጄ። ጤፍ 1000 ብር 800 ብር ኩንታል፣ ጨው ኪሎ 12 ብር፣ ዶሮ 60 ብር፣ እንቁላል ብር 52 ብር። ከቦራና ተልተሌ 5 ብር የነበረ ትራንስፖርት 50 ብር ገባ። እኛ እድሜ ለአንተ ምን እንሆናለን? ነፍሳችን አለ። ግን እኛ ሰፈር ያሉ እንተ የሚታቃቸው ሰዎች እነ ዋቃዮ፣ እነ ተርፋሳ፣ እነ ቲኔ የልጆች እናት፣ እነ ሶሮቶ፣ እነ ደናቃ የአቶ ሌንጭሳስ ቤተሰቦች ሁሉ ኢራብ ጨረሰ። ቡና የምንጠራው ጎረቤት እንኳን አሁን የለም። በዚህ ላይ ደግሞ የጠገባ የመንግስት ፖሊስ እና ወታደር ኢራብ የገደለውን የደከመ የቦረና ህዝብ ኦነግ ናቶ ኦዋሚና እያለ ይደበድባል፣ ተኩሶ ይገላል። ኢራብተኛ ባለፈው ሰሞን ከምርጫ በፊት ቆይ ስለ ምርጫው ልንገርህ እንጂ የአሁኑ ጊዜ ምርጫ ደግሞ ከኃይለ ሥላሴም ፓርላማ ከደርግም ምክር ቤት ምርጫ የተለየ የሚገርም ነው። የሚመርጠውና የሚመረጠው ህዝብ ቁጥሩ እኩል ነው። ቦረና ብቻውን 1000 ሰው 1000 አለቃ 1000 ጌታ መርጧል። ተልተሌ 1000። የቱ መሪ የቱ ተማሪ እንደሚሆን እነሱ ናቸው ማቁት። አንድ አስተማሪ ምርጫውን ተውት ይቅር፣ ይሄን ሁሉ ወረቀትና ቀለም ይሄ ሁሉ አስመራጭና ተመራጭ ከምትቀጥሩበት አንዳንድ ጣሳ ስንዴ ለቦረና ብትሰጡ ይሻላል ብሎ ስብሰባ ላይ ቢናገር ጭኖ አዲስ አበባ ወስዶ ድምፁ የለም። አዳ ከምርጫ በፊት ኢህአዴግን ምረጡ፣ ስንዴ 1 ኩንታል ለቤተሰብ እንሰጣለን ብሎ ህዝብ ሁሉ ስንዴ ያገኛሉ ብሎ ሄዶ የተሰጠውን ካርድ ኮረጆ ውስጥ ጥሎ መጣ። እነሱ ምርጫ ያሉት ማን ከማን እንደሚመርጥ እኔ አላውቅም። በኋላ ምርጫ ሳልቅ ስንዴውን የኦነግ ታጣቂ አገረ ማርያም ላይ ዘረፋ። ስለዚህ ለእናንተ ስንዴ የለም፣ ሄዳችሁ ኦነግን ተዋጉ፣ እናንተ ናችሁ የምትደብቋቸው የምትረዷቸው ብሎ የኛን አባገዳ የሰፈሩን አባገዳ አሰሩ። 10 የሀገር ሽማግሌዎችን አዋሳ ጭኖ ወስዶ እስካሁን አልተመለሱ። ልጄ ዋቆ አንዳንድ ጊዜ ሳስበው ጣላን ነው እንደኛን የሚገዛ ይላሉ። እንዴት መንግስት የራሱን ህዝብ እንደ ጠላት ይቀጣል ይጨፍራል? እንዴት መንግስት የራሱን ህዝብ እንደ ጠላት ይቀጣል ይጨፈጭፋል? አሁን ህዝቡ በቃ ተማረራ። እንደ ድሮ ኬንያ እና ሱዳን እንኳን ለማጥፋት ዝግ ሆና ኩኩዩና ጃምቦ ከወያኔ ጋር ተስማምቶ የኛ ሰው ሲጠፋ አንቀው ይመልሳል። መንግስት ደግሞ ታንቆ የተመለሱትን ልጆች እውነቱን አውጣ እያለ ወጣቶችን አዳራሽ ውስጥ አስገብቶ እንደ ሙኩት ቆሎጣቸውን ይቀጠቅጣል።
ሴቶች ልጃገረዶችን የዚህ መንግስት ወታደር አስር ያለው እያለ 5-6 ሆኖ 18 ዓመት ባልሞላት ልጃገረድ ላይ ይፈራረቃሉ። እኛን ጣላን ነው እንዲህ ያላደረገን ጣላን እንዲህ ያላረገም ልጅ ዋቆ እግዚአብሔርን እኛ ምን ብንበድል እንዲህ ያለ አውሬ መንግስት የኛ ራስ ላይ አስቀመጠ። በቀደም አንድ የወያኔ ሹም ፈረንጆችን ቦረና ይዞ መጥቶ ህዝቡ እርዳታ አያስፈልገውም ለከብቶቹ ብቻ ማኖ ከቀረበ ይበቃል ብሎ ተናግሮ ሄዳሉ። እኔ ገርሞኝ አንድ ግብርና ጽሕፈት ቤት ኃላፊ ወጣት ልጅ እንዴት ነው ነገሩ ሰው ይበልጣል ከብት ይበልጣል ብሎ አይ አባባ ገዳ መንግስት የሚለው ቦረና ህዝብ ቢያልቅ የአገር ኢኮኖሚ አይጎዳም፣ ህዝብ ሞልቷል። ከብቶች ካላቁ ግን መንግስት